ወደ ዱባይ ለመምጣት እያሰባችሁ ከሆነ አንድ ደቂቃ ወስዳችሁ ይሄንን ቪዲዮ እስከ መጨረሻው ተመልከቱት። ዱባይ ሲባል እንግዲህ አብዛኞቻችን ከቤት ገንዘብ ተበድረን እንዲሁም ደግሞ ንብረታችንን ሽጠን ምናምን ነገር ነው ይመጣ ነው ብዙዎቻችን። ነገር ግን እዚህ ከመጣን በኋላ በሳምንታት ጊዜያቶች ውስጥ ያ ሁሉ ተስፋችን ያ ሁሉ እቅዳችን እየፈራረሰብን ይገኛል። ምክንያቱ ደግሞ ዱባይ መጥፎ ስለሆነች አይደለም፣ ወይ ደግሞ ለኛ ለሀበሾች ስለማትሆን አይደለም። ምክንያቱ አንድ ስህተት ኢትዮጵያ እያለን ሰርተን ስለመጣን ነው። ታዲያ ይሄንን ቪዲዮ ከሚያዩ ሰዎች ውስጥም ስህተቱ ሊደገም ስለሚችል ታስቦ የተሰራ ቪዲዮ ነው። ስህተቱ ምን እንደሆነ፣ ለምን የብዙ ሰዎች እቅድ እንደሚፈርስ በታትነን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያው ነገር እንግዲህ ሶሻል ሚዲያ ነው። ሀቢቢ ቲክቶክ ላይ የምታየው ስለ ዱባይ ቪዲዮ፣ ስለ ቡርጅ ከሊፋ የምታየው ቪዲዮ እንዲሁም መዋኛ ቦታ እየሄዱ የሚያሳዩ ቪዲዮ የ30 ደቂቃ ወር የ1 ሰዓት ላይፍ ነው። ከዚያ ውጪ ሁሉም የሚተገረርበት ሲቹዌሽን ያለውና እዚያ ጋር ስታየውና መጥተህ ስታየው በጣም የተራራቀ ነው። አንድ ሰው እዛ ሊሄድ የሚችለው በተለያየ ምክንያት ነው። ከስራ እረፍት በሚሆንበት ሰዓት ትንሽ ራሱን ለማዝናናት የሚሄድበት ቦታ ነው። ስለዚህ ስትመጣ ያንን ላይፍ ኮምፕሊትሊ አስበህ መምጣት የለብህም። የምትመጣው ለስራ ነው። ግዴታ ስራህን መስራት አለብህ። እንደዚያ ካልሆነ ያንን ላይፍ አይተህ ስትመጣ በጣም ትልቅ የስነ ልቦና ጉዳት ሊኖረው ይችላል ማለት ነው። ሌላኛው ነገር ደግሞ በችኮላ መወሰን ነው። ያንን ቲክቶክ ላይ የምታየውን ቪዲዮ ውስጥ አምኖ ተቀብሎ እኔማ ዱባይ ሄጄ እነዚህ ሰዎች ጋር መቀላቀል አለብኝ፣ ቶሎ ወደ ስራ ገብቼ ገንዘብ ሜክ ማድረግ መቻል አለብኝ ብለህ የፈጣጠነ የምትወስነው ነገር በጣም ለትልቅ አደጋ ነው የሚጋልጥ። በመጀመሪያ ደረጃ ዱባይ ሳትዘጋጅ የምትመጣባት ሀገር አይደለችም። እንደ ቲክቶክ ላይ ስላየኸው ቪዲዮ ምናምን እሱን አስበህ መምጣት የለብህም ሀቢቢ። ስለዚህ በመጀመሪያ ደረጃ መዘጋጀት ያስፈልጋል። ዱባይ ለምንድን ነው የምትመጣው? መተህስ ምንድን ነው የምትሰራው? ዱባይ ምን አይነት ስኪል ትፈልጋለች የሚለውን ካላወቅ ምን ስራ ትመጣለህ? አብዛኞቹ እንግዲህ አሁን በዚህ ሁኔታ ውስጥ ነው ደላላ ያመጣቸዋል። እንደዚህ አይነት ስራ ብሎ ያመጣቸዋል። ሲመጡ የጉልበት ስራ ነው ወይ ኮንስትራክሽን ነው ወይ ጽዳት ነው ወይ የሆነ ምግብ ቤት ውስጥ ነው የሚያስገባቸው። የመጀመሪያው ነገር እዚህ ጋር ነው። ዝግጅት ያስፈልጋል። በደንብ ካልተዘጋጀን እዚህ መተን የሚገጥመን ነገር ፍጹም የተለያየ ይሆናል ማለት ነው። ሌላኛው ነገር ደግሞ ትልቅ ነገር መጠበቅ። እዚህ ሀገር ላይ 3-4 ዓመት ሰርተ ነው የሆነ መስመር ልትይዝ የምትችለው እንጂ እንደመጣ ቶሎ ወደ ትልቅ ቦታ ላይ ምናምን አይታሰብም። ሁሉም ነገር ስቴፕ ባይ ስቴፕ ነው የሚካሄድበት። አብዛኞቻችን እንግዲህ በጣም እንቸኩላለን። ለምንድን ነው ለኔ ያልተሳካው? ለምንድን ነው እኔ እንደነዛ ያልሆንኩት? እድልም ይፈልጋል፣ እንዲሁም ደግሞ እውቀትም ይፈልጋል፣ ጥበብም ይፈልጋል። ስለዚህ ቶሎ ትልቅ ነገር ጠብቀህ መምጣት የለብህም። ስኬት በስቴፕ የሚገነባ ስለሆነ ሁሉም ነገር ጊዜውን ጠብቆ ይደርሳል። አንተም ደግሞ እዚያ መድረስ አይቀርም። ነገር ግን ትልቅ ነገር በቃ እንደመጣ ያንን ላይፍ ጠብቀህ መምጣት የለብህም። እዚህ ሁሉም ሰው ይጠገረራል። ሌላ ደግሞ ብዙ ሰው የሚሸወድበት ትልቁ ስህተት ምንድነው? በቪዚት ቪዛ ይመጣል። ሲመጣሳ የሚይዘው ገንዘብ ሳይዝ ይመጣል። እዚህ ከመጣ በኋላ ሁሉ ነገር ኤክስፔንሲቭ ነው። ገንዘብ ከኢትዮጵያ እያስላክ የምትጠቀም ከሆነ ስራ እስክታገኝ ድረስ ራሱ በጣም ትልቅ ገንዘብ ነው ወጪ የምታደርገው ማለት ነው። በቪዚት ቪዛ ስትመጣ ቆይታ 2 ወር ነው። ስራ በምን ያህል ጊዜ ውስጥ ታገኛለህ? ምን አይነት ስራ ለመስራት እስከ ኢትዮጵያ ተነስተህ መጣ? ያንን እዚያ ነው ተዘጋጅተህ መምጣት ያለብህ። እዚህ ከመጣ በኋላ ስራ ልታገኝ የምትችለው ከ1 ወር እስከ 2 ወር ባለው ጊዜ ውስጥ ነው። በስኪል ስራ ማለት ነው። የኮንስትራክሽን ምናምን እሱም በሰው ልታገኝ ትችላለህ። ነገር ግን የእውቀት ወይም ደግሞ የሙያ ስራ ልታገኝ የምትችለው ከ1 ወር እስከ 2 ወር ባለው ጊዜ ነው። አጋጣሚ ሆኖ በሳምንትም በ15 ቀንም ልታገኝ ትችላለህ። ስለዚህ እስከ 2 ወር ድረስ ደግሞ ቤት የምታርፍበት ያስፈልጋል። እዚህ ዱባይ እንደሚታወቀው የመኖሪያ የጋራ ቤት ነው የምንኖረው። አንድ ቤት ውስጥ ከ8 እስከ 10 ሰው ሊኖር ይችላል። እዚያ ቦታ ላይ የምትከፍለው 400 እና 500 ድርሃም ይሆናል ማለት ነው። ስለዚህ ያንን ገንዘብ ይዘህ መምጣት አለብህ። ከዚያ በኋላ ደግሞ ምግብም አለ። ምግብ እየሰራ ወይ ከሬስቶራንት ነው የምትመገበው። ያ ስላለ ገንዘብ ይዛችሁ መምጣት አለባችሁ። ኢመርጀንሲ ገንዘብ ያስፈልጋል። ስራ አግኝተህ ደሞዝህን መቀበል እስክትጀምር ድረስ ግዴታ ገንዘብ ይዘህ መምጣት አለብህ። ሌላኛው ነገር ደግሞ የውሸት ቃሎችን
ቲክቶክ ላይ የምታየው ሁሉም ስራ አለ ናናና የሚልህ ነገርም ውሸት ነው። እዚህ ከመጣ በኋላ ማንም ሰው አይረዳህም። እሱም በትክክል አምነህ ነው መምጣት ያለብህ። ማንንም ደግሞ ተማምነህም መምጣት የለብህም። እዚህ ከመጣ በኋላ ለራስህ ያለኸው አንተና አንተ ብቻ ነህ። ይህ በመሆኑ ከኢትዮጵያ ስትነሳ የት ማረፍ እንዳለብህ፣ እንዴት መምጣት እንዳለብህ፣ እንዴት ስራ መፈለግ እንዳለብህ፣ እንዴት ሲቪ ማዘጋጀት እንዳለብህ በትክክል ተዘጋጅተህ ሁሉን ነገር በእቅድ አድርገህ ነው መምጣት ያለብህ። ሌላኛው ነገር ደግሞ የሌላ ሰው ታሪክ ለኔ ይሆናል ብሎ ማሰብ። ያ ሰው እኮ ያንን ቦታ ለመድረስ ስንት ዓመት እንደለፋ ስንት ጊዜያቶችን ደግሞ ያለ እንቅልፍ እንዳሳለፈ ማንም የሚያውቅ የለም። ያ ሰው እዛ ደረጃ ለመድረስ ብዙ መስዋዕትነቶችን ከፍሎ ብዙ ዓመታቶችን ከፍሎ ነው እዛ የደረሰው። እኛ ግን እዚህ ቲክቶክ ላይ በምናየው ቪዲዮ ብቻ የዚያን ሰው ህይወት ለራሳችን አድርገን እናስባለን። ይሄ ደግሞ ትልቅ ጫና ያደርግብናል። እዚህ ከመጣም በኋላ የሚገጥመንና ያንን ታሪክ ደግሞ ኤክስፔክት አድርገን ስንመጣ በጣም የተለያየ ስለሚሆን የሌላ ሰው ታሪክ ለኔ ይሆናል ብሎ ማሰብ ችግር ያመጣባል። እንግዲህ ዱባይ እድል ልትሰጥህ ትችላለች። እድል የምትሰጥ ደግሞ ተዘጋጅተህ ከመጣ ብቻ ነው። አብዛኞቻችን የተሸወርነው እዚህ ጋር ነው፣ ብዙዎቻችን ማለት ነው። ደላላ አመጣችኋለሁ ይለናል። ኢትስ ኦኬ። እኛ ዱባይ ከገባን የትኛውንም ስራ መስራት እንደምንችል ነው ከኢትዮጵያ ሆነን የምናስበው። ከዛ ሀገር እንውጣ እንጂ ዱባይ ከገባን እኮ ምንም ሰርተን እንኖራለን። ኦኬ እዚህ ትመጣለህ። እዚህ ከመጣ በኋላ ትጠገረራለህ። ፀሐዩ ፀሐይ አይደለም። ከዛ መሀል ኮንስትራክሽን ከገባ፣ ጽዳት ከገባ፣ እንዲሁም የተለያዩ የጉልበት ስራዎች ላይ ከገባ የሚከፈል ገንዘብና የምትጠገረረው ነገር ኮምፕሊትሊ ዲፍረንት ይሆናል ማለት ነው። ይሄ ስለሆነ ተዘጋጅታችሁ በትክክል የሆነ ስኪል ይዛችሁ መምጣት ይኖርባችኋል። እኔ አሁን ከኢትዮጵያ እንደገና ምንም ሳላቅና ብባል መጀመሪያ የማደርገው ነገር ስኪል ነው የምማረው። ምን አይነት ስኪል እማራለሁ? ዲጂታል ማርኬቲንግ ወይም ደግሞ ዴታ አናላይሲስ። እሱን ተምሬ ነው መምጣት የምፈልገው። እናንተም ቢሆን እናንተም ይሄ እድል አላችሁ። እኔም አሁን ዳታ አናላይሲስ እየተማርኩኝ ነው። ኢንሻአላህ በዚያም ሌላ ስራ እንፈልጋለን። ይሄ ስለሆነ እናንተም ደግሞ እነዚህን አይነት ስኪሎች ዳታ አናላይዝ ደግሞ እዚህ ዱባይ ላይ ብዙ ካምፓኒዎች ዳታቸውን በስትራክቸር ማስቀመጥ ስለሚፈልጉ ይህንን ስኪል ብዙዎቻችሁ እንድትይዙ እመክራለሁኝ። በዛሬ ቪዲዮ እንደተጠቀማችሁበት ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ አድርጉት። ሰብስክራይብ ያላደረጋችሁም ደግሞ ሰብስክራይብ አድርጉ። በቀጣይ ምን አይነት ቪዲዮችን ይዤላችሁ እንደመጣ ትፈልጋላችሁ? ኮሜንት ላይ ሳውቁኝ። ይመቻችሁ።